ከዚህ በፊት ለምን ሌሊቱን ሙሉ ስልካችንን ቻርጅ ማድረግ እንደሌለብን አይተን ነበር። ያው ግን ስታስቡት ስልካችሁ ባትሪ እስከሚሞላ የእንቅልፍ ሰዓታችሁ ሊደርስ ይችላል እና ብዙ ጊዜ ደግሞ አይመችም። ስልክን ቻርጅ እያደረጉ መጠቀምም ባትሪውን እንደሚጎዳው አይተናል። ስለዚህ መፍትሄው ምንድነው? የስልክ መስራቾች ይህንን ችግር ሊፈታልን የሚችል ነገር አስተዋውቀዋል። ያን ጥቅም ላይ ለማዋል ስቴፑን ላሳያችሁ። ለአንድሮይድ ተጠቃሚዎች ስልካችሁ ከ2020 በኋላ የወጣ ከሆነ ብቻ ነው የምታገኙት። ሴቲንግ ውስጥ ከገባችሁ በኋላ ወደ ታች ዝቅ አድርጋችሁ ባትሪ የሚለው ውስጥ ግቡ። ከዛ ባትሪ ፕሮቴክሽን የሚለውን አብሩት። ለአይፎን ተጠቃሚዎች ደግሞ ሴቲንግ ውስጥ ከገባችሁ በኋላ ባትሪ የሚለውን ምርጫ ምረጡና ባትሪ ሄልዝ ኤንድ ቻርጂንግ የሚለውን ክፈቱት። በመጨረሻም ኦፕቲማይዝድ ባትሪ ቻርጂንግ የሚለውን ማብራት። ያው ሊሚቴሽን ሊኖረው ይችላል። 100% ከምታደርጉት 80 ላይ ወይ 90 ላይ አድርጉት። በአጭሩ ኦፕቲማይዜሽን የሚሰራው እንዴት መሰላችሁ? እለት ከእለት ቻርጅ የምታደርጉበትን ጊዜ ሰዓት ያጠናና ስልካችሁን እስከማትነኩት ጊዜ ሰዓት ድረስ እስከ 80% ቻርጅ ያደርገውና ያቆየዋል እንደማለት ነው።